አሰልጣኝ ዘሪሁን እጅግ ወሳኝ የሚባል 3 ነጥብ አሳክታቸዋል። እንዴት ነበር ጨዋታው? እግዚአብሔር ይመስገን ጥሩ ነው። የምፈልገውና ፍላጎታቸውን ከፍ አድርገው ማግባት እንደሚችሉ አቅ ነበረ። በየትኛውም ኦፖርቹኒቲ ማግባት ይችሉ ነበር። ጥሩ ነገር አድርገው የመጀመሪያው ፈርስት ሃፍ ላይ ጥሩ እንቅስቃሴ ነበረው፣ ጥሩ አጨዋወት ነበረ። በዛ እንቅስቃሴ ውስጥ አግብተው ፈርስት ሃፍ ወጥተናል። ሰከንድ ሃፍ ላይ ውጥረት የበዛውና ጠንካራ ጨዋታ ነበር እነሱ ለማግባት። እኛም ደግሞ ከሽንፈት ስለነበረ ሁለቴ በሽንፈት ስለመጣን ውጤቱን ስለጠበቅ ነው ሞር ስኩዊዝ አድርገን ዲፌንሲቭ ኤሪያውን ሸፍነ ለመጫወት አስበን ነበር። ያም እግዚአብሔር ይመስገን ተሳክቶልን ጥሩ ነገር 3 ነጥብ ይዘን ወጥተናል። በጣም ጥሩ ነው፣ ደስ ብሎኛል። እንዳልከው ውጤቱ እጅግ በጣም ስለሚያስፈልጋችሁ ይመስለኛል። በሁለተኛው አጋማሽ ላይ በብዛት በራሳችሁ ሜዳ ነው በቁጥር በስታችሁ ስትከላከሉ የነበረው። በዚህ ረገድ ስኬታማ ነን ብለህ ታስባለህ? አዎ ስኬታማ ነን። ያው 3 ነጥቡን ይዘን ወጥተናል። ግን ሞር ዲፌንሲቭ ኤሪያና ራስ ሜዳ ላይ ስትጫወት ሞር ሪስክ እና አደጋ ክልሎች ስለሆኑ ያን ነገር ማስተካከል አለበት። ከዚህም የተሻለ ጠንካራ ዲፌንስ መኖር አለበት። መጫወት ማግባት ትችላለህ። በትራንዚሽን ኳሶች አግኝተናል። 1-2-3 ጨዋታ 1-3 እንቅስቃሴዎች አግኝተናል፣ ግን አልተጠቀምንበትም። ታገኛቸዋለህ፣ ክፍት ነበር። ግን ያው 3 ነጥቡ ስለሚያስፈልገንና ከሁለት ሽንፈቶች ስለመጣን ጀነራሊ ልጆች ታግለው ሁሉ ነገር አድርገው ይህን ውጤት ባመጣቸው በጣም ኮርቼባቸዋል። በጣም ደስ ብሎኛል። አሁን በብሔራዊ ቡድን ምክንያት ሊጉ ለቀናቶች ያህል ይቋረጣል። ምናልባት ቡድንህን የበለጠ በቂ ረፍት ከመስጠትና በደንብ አዘጋጅቶ ለሐዋሳ ውድድር ለመምጣት መቋረጡ ጠቀሜታ አለው ታስባለህ? ጠቀሜታ አለው፣ በጣም ጠቀሜታ አለው። ከቦርዱ ጋር ቁጭ ብለን የምናወራው ብዙ ነገሮች አሉ። አንዳንድ ክፍተት ቦታዎች ላይ ጥሩ ተጫዋቾች ካገኘና አንዳንድ ነገሮች ከተስማማ ተጫዋቾች የሚመጡበትና የምታያቸው ትልቅ ዲስታንስ ያለው ሰዓት አለንና ብዙ ረፍት አልሰጠም። የጎደለንና ማድረግ ያለብንን ብዙ ነገሮች እዛ ላይ ሰርተን የተሻለውን ኢትዮ ኤሌክትሪክ ለማየት ጠንካራ ስራ ይጠብቀናል ብዬ አስባለሁ። እኔም ከልብ ያመሰግናለሁ። አሰልጣኝ ጌታቸው ቅርብ ያመሰግናለሁ። አጠቃላይ ሽንፈቱ እንዳለ ሆኖ የጨዋታው እንቅስቃሴ የቡድንን እንቅስቃሴ እንዴት ያለው? አዎ ሽንፈቱም አይገባንም። በፈጠርነው ስህተት ጎል ገብተዋል። ምክንያቱም የኛ ልጆች እዛ ከፊት ለፊት ነበሩ። በኮርነር ኪክ የገባብን ኳስ እነሱን አልፎ መግባት አልነበረበትም። ያንን ስህተት ፈጽመን በዛ ስህተት 1-0 ልንሸነፍ ችለናል። ሌላው አጠቃላይ ጨዋታው ስታየው እኛ የበላይነቱ ነበረ። አጋጣሚ የእግር ኳስ ጉዳይ እንዴት እንደሆነ መግለጽ አንችልም እንጂ ብዙ እድሎችን አግኝተናል። የአሌክስ ኪታታ ከሁለቱም አንዱ ቢገባ ጨዋታው ይቀየር ነበረ። 2 ኳስ ጓል የሚሆኑ አባክነናል። አጠቃላይ ጨዋታ የኛ ኢንተንሲቲ የተሻለ ነበረ፣ ጥሩ ነበር። ዛሬ ይህንን ሽንፈት አይገባንም ነበር ብዬ አስባለሁ። ትክክል። በርከት ባይባሉም በጣም ወሳኝ የሚባሉ የጎል አጋጣሚዎችን መጠቀም አልቻላችሁም። በይበልጥ ሰከንድ ሃፍ ላይ በጣም ግልጽ የሆኑ አጋጣሚዎች ሳትጠቀሙ ቀረቷቸዋል። ምናልባት ተደጋጋሚ ሽንፈት ይሆን ተጽዕኖ ያደረገው? አዎ ሳይኮሎጂካሊ ትወርዳለህ። በተደጋጋሚ ሽንፈት ሲገጥም ስነልቦና ትወርዳለህ፣ ቡድኑ ይወርዳል እና ይህንን አንድ ተጽዕኖ አለው። ስትረስም አለ። ውጤት ባለማምጣታችን ያለብን ጫና ተጽዕኖ አለው። ፕላስ እንደገና አሁን ሰው ካልጨመርን አሁንም እነሱ ናቸው እነዚህ የተሳሳቱ ተጫዋቾችን ካልቀየርክ አሁንም ያ ስህተት ይደጋገማል። ስለዚህ መቀየር አለብን። ስኳዳችንን እዛ ከፊት ለፊት ያሉትን አጥቂዎቻችን መጨመር አለብን። ሰው እነዛን ቀይረን ያንን ሪዛልት እንቀይረዋለን ብዬ አስባለሁ። ከዚህ ወደ አሸናፊነት ልቦናው ለመምጣት ስኳዱ ማስፋት እንዳለ ሆኖ ምን የተለየ ስራ መሰራት አለ ብለህ ታስባለህ? አንደኛ ስኳዱ ማስፋት፣ አሁን ሁለተኛ ዙር ላይ ሁሉም ቡድኖች እየጨመሩ ነው፣ ተጫዋቾች እየጨመሩ ነው። እኛ ብቻ ነው ያላስፈረምነው። ስታስፈርም ራሱ የስነ ልቦናን እንትን ወደ ላይኛው ከፍ ይላል። ምክንያቱም ተጫዋች ሲመጣ ሞቲቬት ይሆናሉ፣ ሁላችንም ሞቲቬት እንሆናለን፣ ጥሩ ስራ እንሰራለን። ፕላስ ሰው በጨመርክ ቁጥር አማራጭ ብዙ ይሆናል። ስለዚህ ለስህተት እየተዳረግን ያለነውን ነገር ስኳዳችን ጠባብ ከመሆኑ አንጻር እነዚህ የተሳሳቱ ተጫዋቾችን ቁጭ በማድረግና በማስተማር ሌላ ሰው ተክተህ በማስገባት ወደ አሸናፊነት መምጣት እንችላለን። እንደገና በቡድኑ ውስጥ ጥሩ ኮምፒቲቲቭ ስፕሪት እንዲኖር ታደርጋለህ። ስለዚህ መወዳደር ከሌለ የሚሳሳተውን ሰው በተደጋጋሚ ዝም ብሎ ሲገባ ያንን ስህተት ነው እየደጋገመ የሚመጣውና በሱ ምትክ ሌላ ሰው እየተካ በሚተድበት ሰዓት ያ ስህተት ይቀረፋል ብዬ አስባለሁ። የመጨረሻ ጥያቄ ያላርገው ከንግግር በመነሳት ቡድንህን ማጠናከር ታስባለህ፣ ስኳድህን ማስፋት ትፈልጋለህ። በዚህ ረገድ የክለቡ አመራሮች እገዛ ያደርጉልሃል? አሁን ያለው ክለባችን በጣም ትልቁ ችግር ያለው እዛ ላይ ነው። አንድ ከዚህ በፊት የነበረ ተጫዋች ከሰው አሳግዶናል።
ተጫዋች ዝውውር እንዳናካሄድ ያ ትልቅ ተጽዕኖ ፈጥሯል። አመራሩ ይህንን ቶሎ መፍትሄ ማምጣት አለበት ብዬ አስባለሁ። ስለዚህ በዚህ አይነት ዙሪያ ላይ ነው ያለው ችግሩ ቡድናችን። በዚህ በሚዲያ የማይነገር ችግሮችም አሉ። እነዚህም ይቀርፉታል ብዬ አስባለሁ። እነዚህ ሁሉ ተደማምረው ብዙ ነገር ተጽዕኖ እያሳደረብን ነው። ይህንን ደግሞ ከእረፍት በኋላ ይህንን ሁሉ ቀርፈን ወደ ጥሩ እና ወደ አሸናፊነት እንመጣለን ብዬ አስባለሁ። አመሰግናለሁ። ቴንኪው ዳኒ።